እጅግ አስፈሪ ነው። ነገሮች ወደኛ ሀገርም ቀረብ ብለዋል። አሁን ላይ ሶስተኛው የዓለም ጦርነት የመነሳቱ ነገር አይቀሬ ነው። ምክንያቱም ደግሞ እስካሁኗ ሰዓት ድረስ ብቻ በርካታ ሀገራት ጦርነት ውስጥ ተቀላቅለዋል። በዚህም ታዲያ እስራኤል፣ ኢራን፣ አሜሪካ ኢቭን ራሽያ ራሱም በዚህ ጉዳይ ላይ መግለጫ ሰጥታለች። እንደዚሁም ደግሞ ዩናይትድ አረብ ኤምሬት በሚሳኤል ተደብድባለች። ኩዌት ላይም ከፍተኛ ፍንዳታ እየሰማን እንገኛለን። ሂዝቦላ ያለበት ሌባኖስም በዚህ ጦርነት ገብታለች። ሁቲዎች እያንቀጠቀጧት የምትገኝ የመንም ታዲያ እስራኤል ላይ ድብደባ ለመፈጸም ዝግጅት መጨረሱ ተገልጿል። በዚህም ታዲያ ወደ 10 የሚጠጉ ሀገራትም አሁን ላይ ባለፉት 2 ሰዓታት ውስጥ ብቻ ወደዚህ ጦርነት በይፋዊ መልኩ እንደገቡ እየተመለከትን እንገኛለን። መጀመሪያ እስራኤል ኢራንን ደብድባለች። ኢራን ደግሞ የመልሶ ማጥቃት ለማድረግ ወደ ባህሬን ተኩሳለች። አሁን በተሰማ መረጃ ደግሞ ዩናይትድ አረብ ኤምሬት አቡዳቢ ላይ ከባድ የተባለ ፍንዳታ ተከስቷል። ይህንንም ባለስቲክ ሚሳኤል ኢራን ተኩሰዋለች እየተባለ ይገኛል። ኩዌት ላይም ከባድ ፍንዳታ ተከስቷል። እንደዚሁም ደግሞ ራሽያም ታዲያ በዲሜትሪ ሜድቬዴቭ በኩል መግለጫን አውጥታለች። ነገሮች በጣም ውስብስብ ሆነዋል። ሶስተኛው የዓለም ጦርነት በቅርቡ ፊሽካው እንደሚነፋ እርግጥ ሆኗል። ሰበር ዜና ቻይና ከኢራን ዜጎቿ በአስቸኳይ ለቀው እንዲወጡ በዚህ ሰዓት ማሳሰቢያ ሰጥታለች። ቻይና ብቻ አይደለችም፣ እንግሊዝና ጀርመንን ጨምሮ በርካታ የአውሮፓ ሀገራት በአስቸኳይ ባገኙት አማራጭ ሁሉ ኢራንን ዜጎቻቸው ለቀው እንዲወጡ እያስጠነቀቁ ይገኛሉ። ቱርክ ደግሞ ሙሉ ለሙሉ ወደ ኢራን የምታደርገው በረራ በዚህ ሰዓት ያቋረጠች ሲሆን እስራኤል ዛሬ ቀን ሙሉ በመሬቱ ስር የሚገኙ መጠለያዎችን ዜጎቿ ወደዛ ለመግባት እንዲዘጋጁ ስታሳስብ ውላለች። አሜሪካ በባግዳድ የሚገኙ ሰራተኞቿና ዲፕሎማቶቿን አስወጥታለች። በርካታ የአሜሪካ የጦር ጀቶች በጆርዳንና በእስራኤል መንደርደሪያዎች ላይ ዝግጅታቸውን ጨርሰዋል። የአየር ላይ ነዳጅ መሙያዎችም ዝግጅታቸው ጨርሰዋል። ዓለም ላይ ትልቁ የተባለው የጦር መርከብን በዚህ ሰዓት እስራኤል ደርሷል። የእስራኤል የአየር መቃወሚያ የሚተኩሱ ወታደሮችን ቦታቸውን እንደያዙ ተነግሯል። የኢራን እነዛ መታተኛ ሚሳኤሎች የሚወነጨፉበት ቦታም አመቻችተው ቦታቸውን ይዘዋል። የአሜሪካ የጦር መርከቦችና ወደ እስራኤል የሚተኮሱ ሚሳኤሎችን በዚህ ሰዓት ዝግጁ እንደተደረጉ እየተነገረ ይገኛል። እንግዲህ የመካከለኛው ምስራቅ ውጥረት ባንዴ ተቀጣጥሏል ማለት ይቻላል። በዚህ 24 ሰዓት ውስጥ እንግዲህ አዲስ ነገር ሊኖር ይችላል ወይም ደግሞ ጦርነት ሊኖር ይችላል እየተባለ ከየአቅጣጫው መግለጫ እየወጣ ይገኛል። አዳዲስ ነገሮች ሲመጡ አደርሳችኋለሁ። አካውንት ተመቷል። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኦኬ ብሬኪንግ ኒውስ የተፈራው አልቀረም። እንግዲህ ጦርነቱ መጀመሩ እየተነገረ ነው ያለው። መካከለኛው ምስራቅ ላይ ሰላም የሚባል ነገር ማየት የማትፈልገው እስራኤል ዛሬ ቅዳሜ ፌብሩዋሪ 28 ዛሬ ጠዋት ላይ አሁን ይሄ ቪዲዮ ከመሰራቱ ከደቂቃዎች በፊት ቴህራንን አታክ ማድረጓ እየተነገረ ነው ያለው። ቴህራን የኢራን ዋና ከተማ ቴህራን ውስጥ ኤክስፕሎዥኖች መሰማታቸውና እንዲሁም ደግሞ የእስራኤል ዲፌንስ ፎርስ ኤንድ ደግሞ መከላከያ ሚኒስቴር ጥቃት መክፈቱን ቴህራን ላይ በኦፊሻሊ ማሳወቁና የእስራኤል ህዝብ ወደ ሼልተሩ እንዲገባ እስራኤል ውስጥ ሳይረኖች በጣም እየጮሁ እንደሆነ እየተነገረ ነው ያለው። ገና ዴቨሎፒንግ ስቶሪ ነው። ከደቂቃዎች በፊት ነው ይህ ነገር ሀፕን ያደረገው። እንግዲህ በአሜሪካና በእስራኤል መካከል በአሜሪካና በኢራን መካከል ያለው ድርድር ትላንትና የተወሰነ ብሬክ ትሩ አሳይቶ ነበረ። አኮርዲንግ ቱ የኦማን ፎሬን ሚኒስትር የተወሰነ ብሬክ ትሩ አሳይቶ የነበረ ቢሆንም ግን የሁለቱ ሰላም መፍጠር እንደ ስጋት የታያት እስራኤል እንግዲህ ቀድማ ነገሩን ወደ ጦርነት ለመውሰድ ቴህራንን በዛሬው ዕለት ከደቂቃዎች በፊት አታክ አድርጋለች። አሁን የቴህራን መልስም ይጠበቃል። ምክንያቱም እስራኤል ውስጥ ሳይረኖች እየጮሁ እንደሆነና በመላው የእስራኤል ግዛቶች ውስጥ ሳይረኖች እየጮሁ እንደሆነና የእስራኤል ህዝብ ወደ ሼልተር እንዲገባ እየተነገረው እንደሆነ ሪፖርቶች ይዘው እየወጡ ነው ያለው። አት ዘ ሴም ታይም ደግሞ ከሰዓታት በፊት ኦልሞስት ከ2 ሰዓት ምናምን በፊት ደግሞ አት ዘ ሴም ታይም የሊባኖስ ውስጥ የነበረውን የሲዝፋየር ዲል በመጣስ እንግዲህ የሂዝቦላ ታርጌቶች ናቸው የተባሉ ቦታዎች ላይም ጥቃት ፈጽማለች። ስለዚህ ነገራቶች ወደ ድብልቅልቅ ወዳሉ ጦርነቶች ሊገቡ የሚችሉበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። ኢትስ አ ብሬኪንግ ኒውስ ገና ዴቨሎፒንግ ስቶሪ ነው። ሶ አይገስ ዊልሲ እየተከታተልኩ ነግራቸዋለሁ። ጋይስ በአሁኑ ሰዓት ነገሮች እጅግ በጣም እየከረሩ መጥተዋል። አሁንም ሰበር ዜና ተሰምቷል። የኢራን ዋና ቁልፍ አጋር የሆነችው ቻይና ዜጎች ከኢራን በፍጥነት ለቀው እንዲወጡ በአሁኑ ሰዓት ማሳሰቢያ አውጥታለች። በኢራንና በአሜሪካ መካከል ያለው ቴንሽን ከቁጥጥር ውጪ ከመሆኑ በፊት በኢራን የሚገኙ የቻይና ዜጎች ሙሉ ለሙሉ ኢራንን በፍጥነት ለቀው እንዲወጡ በአሁኑ ሰዓት አሳስበዋል። የሚታወቀው ከደቂቃዎች በፊት እንደነገርኳቸው አሜሪካ በእስራኤል የሚገኙ ሰራተኞቿን በፍጥነት እንዲለቁ ቂያሳቸውን እንዲገድቡ ታሳስባ ነበር። የኢራንም ቁልፍ ዋና አጋር የሆነችው ቻይናም አሳስባለች በአሁኑ ሰዓት ዜጎቿ እንዲለቁ ኢራንን። የሚያሳየው እንግዲህ ነገሩ እጅግ በጣም እየከረረ እንደሆነ ነው። ሁለቱም ቁልፍ ሀገራት ከእስራኤልና ከኢራን ዜጎቻቸው እንዲወጡ አድርገዋል። ሁኔታዎች ከባድ ሁኔታ ላይ ደርሰዋል። አዲስ ነገር ካለ ማሳወቃችሁ ይሆናል። ኮፒ ሊንክ እና ሼር ማድረጋችሁ እንዳትረሱ። አካውንቱ ተመቷል። ብሩክ ነኝ። ይመለሳል።
לפני שעה קלה יצאו ישראל וארצות הברית למערכה משותפת, מבצע שאגת הארי. מטרת המבצע, לשים קץ לאיום ממשטר האייתולות באיראן. בשעה זו תוקף צה"ל מטרות של משטר הדיכוי, מתקנים של משמרות המהפכה והבסיס, ויחד עם צבא ארצות הברית, אתרי טילים בליסטיים שמאיימים הן על ישראל והן על כוחות ארצות הברית. מבצע זה יימשך ככל הדרוש. בחודשים האחרונים הרודנים באיראן זוממים לבנות מחדש את יכולות הגרעין והטילים שלהם ולהטמין אותם מתחת לאדמה, ושם לא נוכל לפגוע בהם. אם לא נעצור אותם עכשיו, הם יהיו חסינים. ולשם כך, הנציגים שלהם במשא ומתן מנסים להרוויח זמן במשא ומתן עקר ושקרי עם ידידינו האמריקנים. כל מי שיניח את נשקו, כולל בקרב כוחות המשטר, יבטיח את שלומו ויבטיח את עתידו. העם האיראני על כל חלקיו, הפרסים, הכורדים, האזרים, הבלוצ'ים, האפחזים וכל שאר אזרחי האומה הנפלאה הזאת. זאת ההזדמנות שלכם, להקים איראן חדשה וחופשית. קחו את גורלכם בידיכם. ሰበር ዜና ጦርነቱ በይፋ ተጀምሯል። እስራኤል ኢራን ላይ ከፍተኛ የተባለ የሚሳኤል ጥቃት ፈጽማለችም። ለቀናት ከፍተኛ ውጥረት ላይ የነበሩት እስራኤልና ኢራን አሁን ላይ ወደ ለየነት ጦርነት ገብተዋል። በዚህም እስራኤል አስቀድማ በኢራን ከተሞች ላይ ከባድ የተባለ የሚሳኤል ድብደባ ፈጽማለችም። በአሁኑ ሰዓት የእስራኤል መከላከያ ሚኒስቴር እስራኤል ካትስ በመላ ሀገሪቱ የአስቸኳይ ጊዜ አዋጅ አውጇል። እስራኤል ከኢራን የሚሰነዘርባትን የበቀል ጥቃት ለመከላከል የአየር ክልሏን በሙሉ ዘግታለች። ኢራን በበኩሏ ከባድ የተባለም የአጸፋ ምላሽ ለመስጠት እየተዘጋጀች ትገኛለችም። በጉዳዩ ላይ አዳዲስ መረጃ ካለ የማደርሳችሁ ይሆናል። ፎሎ ያደረጋችሁ መከታተል ትችላላችሁ።